ሰላም ፋሚሊ፣ ዛሬ ኤችቲኤምኤል ሲምፕል ኤችቲኤምኤል አሳያችኋለሁ ማለት ነው። እንዴት በቪዥዋል ስቱዲዮ ወይም ደግሞ በቪዥዋል ስቱዲዮ ኮድ አፕሊኬሽን እንዴት አድርገን ሲምፕል ቴብል በኤችቲኤምኤል መስራት እንደምንችል አሳያችኋለሁ። ዩቲዩብን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። በመጀመሪያ እዚህ ጋር ቪዥዋል ስቱዲዮ ላይ እንገባለን። ቪዥዋል ስቱዲዮ ላይ እንገባና አዲስ ፋይል ክሬት እናደርጋለን ማለት ነው። ኦኬ ዋይ ልበለው አዲስ ፋይል ክሬት እናደርግለትና ኤችቲኤምኤል ልበለው ፎልደር ኔም። ኦኬ እዚህ ጋር ዶት ይቀረኛል። ሄድ ላይ እንግዲህ ሄድ ላይ ዲፋይን የምናደርገው አንድ ታይትል እና ሜታ ዳታውን ነው ዲፋይን የምናደርገው ሄድ ፓርት ላይ ማለት ነው። ከዛ ሌስ ታይትል እንላለን። እዚህ ጋር ታይትላችን ምን እንበለው? ሌስ ቴብል እንበለው ወይም ደግሞ ታይትላችን እንትን ሄዲንግ ቪዲዮ ከፈለግን ላይክ እንደዚህ እንልና ኤች2 እናድርገው። ኦኬ ላይክ ቴብል እንበለው ቴብል 1 ነው። ከዛ ቀጥለን እንጽፈው ምንድነው ሜታ ዳታ ሜታ ካርሴት which is equals to UTF ስንት ነው የሚለው UTF-8 ነው ዲፎልት UTF-8 እንላለን እዚህ ጋር። ከዛ እዚህ ጋር ጨረስን። እዚህ ጋር እንዘጋላታለን። ሄድ ላይ ጨርሰናል ማለት ነው። አሁን ወደ ቦዲው ነው የምንገባው። ከዛ እዚህ ጋር ቦዲ እንላለን። ቦዲ ላይ እንግዲህ የፈለግነው ነገር መጻፍ እንችላለን። ላይክ እንትን እንዲኖረው ከፈለግን ከለር የቦዲው ባክግራውንድ ከለር ምናምን እሱ መቀየር እንችላለን። እንዴት መቀየር እንደምንችል ደግሞ በቀጣይ በሙሉ ቪዲዮ አሳያችኋለሁ። አሁን ግን ሲምፕል የሆነች ኤግዛምፕል እንደ መግቢያ ያክል ሲምፕል የሆነች ኤግዛምፕል ላይክ እንደዚህ አይነት እንትን ነው ማሳያችሁ። ቴብሉን በቴብል ውስጥ ቫሉ አስገብተን ነው ማሳያችሁ። ከዛ ቦዲ ላይ ቴብል አለን ማለት ነው። ቴብላችን ምን ይኖራል? ቦርደር ይኖራል። ቦርደራችን ስንት ይሁን? ላይክ 2 እንበለው ላይ ኦኬ። ከዛ አሁን ወደ እንገባለን ማለት ነው። ቲአር የመጀመሪያውን ቴብል ይሄ ማለት የመጀመሪያውን ሮ የምንጽፍበት ነው ማለት ይሄኛው ቲአር ሁለቱም እንትኖች በዲቪዥን ከፍሎ የሚይዝልን ነው ማለት ነው። ቲአር እንልና ቲኤች የመጀመሪያው በቲኤች ነው በሚጻፈው የመጀመሪያው እንትን ምንድነው ላይክ
ይሄኛውን የመጀመሪያውን ሮ እንጽፍበት ሄድ ኤችቲኤምኤል ታይትል እነዚህ አይነት ታጎች ኢንድ ታግ አላቸው ማለት ነው። ላይክ ሆሪዞንታል ላይ ኢሜጅ አይነት እንትኖች ደግሞ ላይክ እንደሚታ እዚህ ጋር እንድጠቀሙ ነው ማለት ነው። እነዚህ ደግሞ ኢንድ ታግ የላቸውም ማለት ነው። ከዛ አሁን ደግሞ ሌላ ታግ እንከፍታለን። የአር እንልና ኦኬ ከዚህ በኋላ ያለውን በቲዲ ነው የምንጀምረው ማለት ነው። ቲዲ ኦኬ እንትን ማለት እንችላለን። እዚህ ጋር መጨረስ እንችላለን። ቲዲ ኦኬ መጀመሪያውን ስም ማን እንበለው? ማን ነበር ያልነው? እዚህ ጋር ነው ያው ማለት ነው። ያው ሆም ነው ያልነው። ከዛ ቲዲ ማለት ነው። ከዛ እንደገና ቲዲ ኤጅ ውስጥ ነው ያለው። አንዳንድ ፊኒሽሪ ኦኬ ፊኒሽሪ ብለን ኢንድ ታጉን ዘጋን። እዚህ ጋር ጨረስን ማለት ነው። የመጀመሪያውን ቫልዩ አስገባን ማለት ነው። ደግሞ ኔክስት ቫልዩ እናስገባ። አር እንልና ኦኬ ቲዲ ኔክስት ማን ነው የተጠቀምነው ስም? ቶማስ ገብረ ቶማስ ፈርስት ኔም ቶማስ ቲዲ እሺ ገብረ ቶማስ ገብረ ኦኬ አሁን ኤጅ ቀረናል ለቶማስ ቲዲ ቲዩኒን ያደረግነው ቲንክ ችግር የለው ቫልዩን ራሳችን ስለሚቀያየረው አሁን ሁለት ቫልዩ ሶስት ቫልዩ አስገብተናል። አሁን የመጨረሻ አንድ ይቀረናል ማለት ነው። ቲዲ ሶሪ አር ቲዲ ናትናኤል ፈርስት ኔም ናትናኤል ቲዲ ጌታው ቲዲ ኤጁን ቲዮን ያንን በለው ችግር የለውም። አሁን በቃ ሙሉ እንትናችንን ጨርሰናል። ላይክ እዚህ አድርገን ኤክስኪዩት በምናደርግበት ሰዓት እዚህ በኋላ የምናገኘው ላይክ ቅድም ተመሳሳይ የሰራ ነው ማለት ነው። በመጀመሪያ ኤክስኪዩት ማድረጋችን በፊት እችኛይቱን መጥፋት ላይክ ይሄን ነው የሚመስለው።
ይሄኛውን ቫልዩ መቀየር እንችላለን። እቺ ማርክ ብለን ነው እኛ እዚህ ጋር ያስቀመጥነው። አሁን በቀጥታ የሰራነውን ኮድ ኤክስኪዩት ወደ ማድረግ እንሄዳለን ማለት ነው። ሌትስ ጋው ኤክስኪዩት እናድርገው። F5 ኦኬ፣ የሆነ ስህተት ሰርተናል ማለት ነው። ኦኬ ስህተቱ ምንድነው? ኦኬ ቴብል እዚህ ጋር የቴብል ኢንታጉ እዚህ ጋር አይደለም የሚቀመጠው። እዚህ ጋር ኮፒ እናድርገውና መጨረሻ ቫልዩ ካስገባን በኋላ ከመጨረሻው ቫልዩ መጨረሻ ላይ ነው ማለት ነው የሚቀመጠው። አሁን እዚህ ጋር እናስቀምጠዋለን። ሴቭ እንልና ቀጥታ F5 ነው። ኦኬ አሁን በስትክክል እንትን አድርገናል ማለት ነው። ኤክስኪዩት አድርገናል ማለት ነው። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬ እንደ መግቢያ ያክል ይሄን ካየ በቀጣይ ሌላ ቪዲዮ እንገናኝ። እስከዛ በዩቲዩባችን ሰብስክራይብ አድርጉ። ቀጣይ የሚገራርም ቪዲዮ እሰራላችኋለሁ። ይመቻል።